ነዳጅ ቢኖር አሪፍ ነበር። እነዚህ ህንዳዊ መሆን ነው ህንዳዊ። ጥይት አታባክን። ህወሓት ያሸንፋል አለ። መጨረሻው ይሄ ነው እንግዲህ። ታሸንፋላችሁ አይዟችሁ። የ5ኛ አንደኛ ብርጌድ ካሜራማን ነኝ። ያው ስሜ ስጦታው አለማየሁ ይባላል። ያው በማህበረ ዴጎ ላይ የተፈጸመው ድርጊት በሰዓቱ በቦታው እኛ ነበር። የ5ኛ አንደኛ ብርጌድም እንደ አጠቃላይ እንደ 25ኛ እዛ ነበር። ያ ድርጊት የተፈጸመው በ25ኛ ክፍለ ጦር ነው። በሰዓቱ ክፍለ ጦር አዛዥ የነበረው ኮሎኔል ሶፊያን ይባላል እና ይሄ ድርጊት እነዛ ሰዎች በሰዓቱ የተገደሉት እኔ ማቃቸው 43 ሰዎች ናቸው። ስጦታው አለማየሁ ሁኔታው ሲያብራራልንም የ5ኛ ክፍለ ጦር አዛዥ የነበረው ኮሎኔል ሶፊን ለክፍለ ጦሩ ዘመቻ ኃላፊ ለነበረው ሻለቃ ታምራት መምሪያ ወረደም። መምሪያው ንጹሃኑ እንዲረሸኑ የሚያዝ ነበር። የብርጌዱ አዛዥ ኮሎኔል ተስፋዬ ብርኬሳም ትዕዛዙን አሜን ብሎ ተቀበለ። እኔ ትግረኛ ብዙም አልችልም። ሙከኛ ያዝንኛ ቄጣ አለ መኮንን አለ እኔ ያለን ሙከኛው እኔ ጥያቄ ጠየቁ። ለምንድን ነው ትግራይ ታሰረች ብራችሁ የምትጨፍሩት? ለካ እነሱ ትግራይ ታሸንፋለች በትግረኛ። እኔ ሳቁብኝ ሁሉ እነ መኮንንም እነ ቄጣም እዛሉ ትግረኛ ታው ይስቃሉ። ምን ሆናችሁ ምን ብል እስኪ ድገመው አሉኝ። ትግራይ ለምን ታሰረ ትላላችሁ? ትጨፈር ታሰረ ሳይሆን እናሸንፋለን ነው የሚለው ስል ጥይት አታባክን። ህወሓት ያሸንፋል አለ። መጨረሻው ይሄ ነው እንግዲህ።